አብዛኞቻችን የሰው ቪዲዮ ስክሮል እያደረግን እያየን ነው። ቲክቶክ ላይ ሊሆን ይችላል፣ ዩቲዩብ ላይ ሊሆን ይችላል፣ ኢንስታግራም፣ ሌሎችም ፕላትፎርሞች ላይ የሰው ቪዲዮ ስክሮል እያደረግን እያየን ነው። በእርግጠኝነት ነው የምነግራችሁ ማለት ነው። ግን እንደዛ ከምናደርግ ጊዜያችንን ከምናጠፋ ማግኘት ያለብንን ነገር እንዳናገኝ ከምንሆን ለምን በራሳችን ሌሎች የሚያዩት የራሳችን ቪዲዮ ክሬት አናደርግም ብላችሁ ታስባላችሁ? በዚህ ክረምት አሁን ክረምት እየመጣ ነው፣ ጊዜው ከክረምት ዘመን ነው። በዚህ ክረምት የራሳችንን ነገር እስኪ እንፍጠር። ለምሳሌ አሁን ዩቲዩብ አውቶሜሽን አለ። ምናልባት ካሜራ ላይ ኖራችሁ ይችላል፣ ፊታችሁ ማሳየት ላትፈልጉ ትችላላችሁ። ከነጭራሹም ደግሞ ዩቲዩብ ላይ መስራት ላትፈልጉ ትችላላችሁ። ግን ዩቲዩብ አውቶሜሽን መስራት በጣም ቀላል ነው፣ ከምላችሁ በላይ በጣም ቀላል ነው። ምንም አይነት ካሜራ ያስፈልጋችሁን። ምናልባት ማይክ ላይኖራችሁ ይችላል። ማይክ ካሌላችሁ ደግሞ የስልካችሁን ስፒከር መጠቀም ትችላላችሁ በቀላሉ። በእርግጠኝነት በዚህ ዘመን አብዛኛው ሰው ተች ስልክ ይኖረዋል ብዬ አስባለሁ። ተች ስልክ ካለ ደግሞ ከምንም በላይ በቂ ነው። ስለዚህ በስልካችሁ የሆነ አውዲዮ ሪከርድ ታደርጋላችሁ። ያን ሪከርድ ካደረጋችሁ በኋላ በካፕከት ወይም በስልክ ላይ በሚጫን አፕሊኬሽን ብቻ የእናንተን ድምፅና ሌሎች ደግሞ ስቶክ ቪዲዮዎችን በማምጣት ከነኛ ላይ አብሮ ምን ማድረግ ነው፣ ኮምባይን አድርጎ መስራት ነው። ዩቲዩብ አውቶሜሽን ማለት በቀላሉ ባጭሩ ስነግራችሁ እንደዚህ ማለት ነው። ስለዚህ በዚህ ክረምት አብረን እንጀምር። እኔ አዲስ ቻናል ከፍቻለሁ፣ ዩቲዩብ አውቶሜሽን ብቻ የምሰራበት ማለት ነው። በዚህ በ5 ቀን ወይም በ4 ቀን ጋብ ውስጥ ነው ክሬት ያደረኩት ዩቲዩብ ቻናሉ ማለት ነው። ስለዚህ ከኔ ጋር እስኪ አብረን እንጀምር። ይሄን ክረምት አንድ ብለን እስከ መስከረም ድረስ 30 ወይም 40 ቪዲዮዎችን ሰርተን የራሳችንን አውትፑት ለምን አናይም? በመጀመሪያ እስኪ ዩቲዩብ ቻናል ላይ ምን ያክል ስለ ዩቲዩብ አውቶሜሽን ቱቶሪያል ተሰርቷል የሚለውን እናያለን። ለምንድን ነው ይሄን ማየት ያስፈለገው? ምናልባት ዩቲዩብ ኮንተንት ከየት ላመጣ እችላለሁ፣ ሁለተኛ ዩቲዩብ አውቶሜሽን እንዴት እንደሚሰራ አላቅም ለምትሉ ልጆች እስኪ ዩቲዩብ ላይ ምን ያክል ቱቶሪያል ተሰርቷል ስለ ዩቲዩብ አውቶሜሽን የሚለውን እንይ። Welcome to NiggetTube. ከታ ወደ ዩቲዩብ ቻናሌ ገብቻለሁ። ወደ ዩቲዩብ ቻናል ከገባ በኋላ ዩቲዩብ አውቶሜሽን ብዬ ሰርች ላድርግ። አያችሁ፣ ስለ ዩቲዩብ አውቶሜሽን በጣም ብዙ ቪዲዮዎች ተሰርተዋል። ምናልባት በእንግሊዝኛ ቋንቋ ላይገባን ይችላል የምትሉ ከሆነ ደግሞ በአማርኛ የተሰሩ በጣም ብዙ ዩቲዩብ አውቶሜሽን ስለ ዩቲዩብ አውቶሜሽን ቱቶሪያል በጣም ብዙ ተሰርቷል። ይሄ ለምሳሌ ማየት ትችላላችሁ። ኬንቴክ ከ7 ቀን በፊት ነው የሰራው፣ 5.9 ቪው አለው። አያችሁ፣ ይሄን በመስራት ራሱ ሌላ ቢዝነስ ማግኘት ይቻላል። ይሄኛው ማየት ትችላላችሁ። ኦልሞስት እስከ 3 ወር በፊት ነው ይሄን ቪዲዮ ክሬት ያደረገው። ወደ 402,000 ቪው አግኝቷል። ማየት ትችላላችሁ። በጣም ብዙ ማለት ኬፖይንት ራሱ ኬፖይንት ዩቲዩብ ቻናል ከ3 ሳምንት በፊት ነው ይሄንን ክሬት ያደረገው። እዩ ያገኘው ቪው ማየት ትችላላችሁ። ወደ 102,000 ቪው አግኝቷል። ሌሎችም በጣም ብዙ ስለ ዩቲዩብ አውቶሜሽን ቱቶሪያል በደንብ ተሰርቷል ከምትሉት በላይ። እንዴት ነው የምሰራው፣ ኮንተንት ከየት ላገኝ እችላለሁ፣ ሁለተኛ ደግሞ ካሜራ ላይኖረኝ ይችላል ምናምን የሚለውን ሀሳብ በሙሉ ዩቲዩብ አውቶሜሽን ላይ አያስፈልግም። በቃ በቀላሉ መስራት ይችላል። ለምሳሌ ይሄን ዩቲዩብ ቻናል ከ2 ወር በፊት ነው የተሰራው፣ 20,000 ቪው አግኝቷል። ፉል ኮርስ ነው፣ በአማርኛ ነው የተሰራው። ለእኛ ደግሞ በጣም ቀላል ነው ማለት ነው። በጣም ቀላል ነው ከምትሉት በላይ። እዚህ ጋር ደግሞ በእንግሊዝኛ የተሰራ ራሱ ከ3 ዓመት በፊት 1 ሚሊዮን ቪው አግኝቷል። ይሄኛውም ደግሞ ቻናል ማየት ትችላላችሁ። ከ1 ዓመት በፊት ነው የተሰራው፣ 118,000 ቪው። በቃ በቀላሉ ቱቶሪያል የሚለው በቃ እንዴት ነው መስራት ያለብኝ የሚለውን ነገር በፍጹም አያሳስባችሁ ማለት ነው። በፍጹም አያሳስባችሁ። ከዚህ በኋላ ደግሞ ይሄን ቱቶሪያል ማግኘት ለምሳሌ ዩኒቨርሳል ቲዩብ ከ9 ቀን በፊት ነው ቪዲዮን የሰራችው፣ 4.5 ቪው አግኝታለች። ይህ በደንብ ማየት ትችላላችሁ። ከሚባለው በላይ ስለ ዩቲዩብ አውቶሜሽን በጣም ብዙ ከሚባለው በላይ ቱቶሪያሎች ተሰርተዋል። ስለዚህ እንዴት ነው የምሰራው የሚለው አያሳስባችሁም። ቀጥታ ምን ማድረግ ነው፣ ዩቲዩብ ቻናላችሁን ትከፍታላችሁ። ያን ከከፈታችሁ በኋላ ዩቲዩብ አውቶሜሽን ቱቶሪያል ብላችሁ ብቻ ሰርች ማድረግ ነው። ያን ሰርች ካደረጋችሁ በኋላ በጣም ብዙ የተሰሩ ቪዲዮዎች አሉ። ለእናንተ የሚመቻችሁ ምን ማድረግ ነው፣ አይታችሁ
ቱቶሪያሉን ከተማራችሁ በኋላ ቀጥታ ዩቲዩብ ቻናል ክሬት ማድረግ ብቻ ነው የሚጠበቅባችሁ። ዩቲዩብ ቻናል ክሬት ማድረግ ከዜሮ ጀምራችሁ ከባዶ ከዜሮ ጀምራችሁ ዩቲዩብ ቻናል ክሬት ካደረጋችሁ በኋላ ቱቶሪያሉን መማር። ቱቶሪያሉን ከተማራችሁ በኋላ ቀጥታ ወደ ስራው መግባት ነው የሚጠበቅባችሁ ማለት ነው። ሌላ ደግሞ ማሳያችሁ ምንድነው ዩቲዩብ አውቶሜሽን የተሰሩ በዩቲዩብ ቱቶሪያሉን ሳይሆን ዩቲዩብ አውቶሜሽን ፌስለስ ቻናሎችን አሳይ ልትሉ ትችላላችሁ። ለምሳሌ እሱን ደግሞ ላሳያችሁ። ለምሳሌ ይሄን ቻናል ማየት ትችላላችሁ። ይሄን ቻናል ማየት ትችላላችሁ። ዘዊዝደም ኦፍ ፊቸር የሚል ማለት ነው። ዘዊዝደም ኦፍ ፊቸር የሚል ያያችሁ ፌስለስ ቻናል ለምሳሌ ከፍቼ ላሳያችሁ። የጠቀመው ምንድነው? ምንም አይነት የራሱን ፎቶ ተጠቅሟል። የሆነ ኮንተንት እንትን ብሏል። ያን ኮንተንት ያንን ያመጣውን ሀሳብ ያነባል፣ ሳውንድ ሪካርድ ያደርጋል፣ ከፎቶ ጋር ኮምባይን ያደርጋል። ፖስት ማድረግ ብቻ ያያችሁ። ፖስት ማድረግ ብቻ ያያችሁ። ከአንድ አመት በፊት ነው የተለቀቀው። ወደ 511,000 ቪው አግኝቷል። ወደ 511,000 ቪው አግኝቷል ማለት ነው። በቀላሉ ማየት ትችላላችሁ በደንብ በጣም ብዙ። አሁን ነኝ የምታያቸው በሙሉ ከዚህ ጋር ያሉት ሙሉ ምንድናቸው? ፌስለስ ቻናል ወይም ናቸው። በቃ ምንም አይነት ካሜራ አያስፈልግም። ኦንሊ ሳውንድ ብቻ ሪካርድ ማድረግ ብቻ ማለት ነው የሚያስፈልገው። ስለዚህ ምንድነው ማድረግ የምታለው? አሁን ለምሳሌ እሺ በአማርኛ የተሰራ ከፈለጋችሁ፣ አሁን ለምሳሌ እኛ እንግሊዝኛ ሊሆን ይችላል። በአማርኛ የተሰራ ደግሞ ላሳያችሁ። ያልወጣለት ፍቅር ማህሌት ናሬተር የምትባል የዚሁ የኛው የሀገራችን ልጅ ናት። በጣም ጎበዝ ከሚባሉ በላይ በጣም ጎበዝ ልጅ ናት። በጣም ጎበዝ ልጅ ማለት ነው። ወደ ዩቲዩብ ቻናሏ እንግባ። ለምሳሌ አሁን አዲስ ነው የከፈተችው ሌላ ዩቲዩብ ቻናል ናት። እኛው ተጨማሪ ነው። 163 ሰብስክራይበር አላት። 4 ቪዲዮ ብቻ ነው የለቀቀችው። ማየት ትችላላችሁ። 4 ቪዲዮ ብቻ ነው የለቀቀችው፣ ግን 163 ሰብስክራይበር አላት። ይኸው ከ10 ሰዓት በፊት ለቃለች። ከ2 ቀን ከ6 ቀን በፊት አያችሁን እንትኑ ቪዲዮዋን ማየት ትችላላችሁ። 2.6 2.5 1K። አሁን ደግሞ ከ10 ሰዓት በፊት የለቀቀችው 152 ቪው አያችሁ። በቀላሉ እንደዚህ መስራት ይቻላል ማለት ነው። እንደዚህ መስራት ይቻላል ማለት ነው። ስለዚህ እንዴት ነው የምሰራው ልትሉ ትችላላችሁ። ለምሳሌ እንዴት ነው ዩቲዩብ ምንም አይነት ኮንተንት የለኝም፣ ከየት ነው ይሄን ሀሳብ ላመጣ የምችለው ልትሉ ትችላላችሁ። እኔ ለምሳሌ የኔን ዩቲዩብ ቻናል ላሳያችሁ። አዲስ የከፈትኩት አለ ዩቲዩብ ቻናል ኤምኤን ሚዲያ ነው የሚባለው። ይሄ ሁለት ቪዲዮዎች ብታዩ ይሄ የሀሳብ ሲጀመር ከኔ ያመጣሁት ኮንተንት አይደለም። እነኚህን ቪዲዮዎች እንዴት ሰራሻችሁ ምትሉኝ ከሆነ ላሳያችሁ እንዴት እንደምሰራ። ለምሳሌ ይሄ ዘዊዝደም ኦፍ ፊቸር የሚል አለ አይደለ? እዚህ ቪዲዮ ላይ ገባለሁ። እዚህ ቪዲዮ ላይ ከገባው በኋላ ምንድነው የማደርገው? እዚህ ቪዲዮ ላይ ከገባው በኋላ ሞር የምትል ኦፕሽን አለች። እዚች ጋር ሞር የምትል ኦፕሽን አለች። ሞር የምትለዋን ትጫናታላችሁ። ሞር የምትለዋን ከተጫናችሁ በኋላ ወደ ታች ስትወርዱ ሾው ትራንስክሪፕት የምትላለች። እሷን ምን ማድረግ ነው? አንድ ጊዜ ክሊክ ማድረግ ነው። ትራንስክሪፕቱን በዚህ በኩል ያሳያችኋል ማለት ነው። ሾው ትራንስክሪፕት ካላችሁ በኋላ አያችሁ በዚህ መልኩ ይጽፍላችኋል። ቪዲዮ ላይ ያለው ሀሳብ ሙሉ እነኚህ ናቸው ማለት ነው። በቀላሉ የቪዲዮውን ሀሳብ አገኛችሁት። ይህን ቀጥታ ምን ታደርጋላችሁ? ኮፒ ማድረግ ነው የሚጠበቅባችሁ። ኮፒ አድርጋችሁ ወደ ኤአይ ቱል ትጠቀሙና ወደ ራሳችሁ ወደ አማርኛ ቋንቋ ትቀይሩታላችሁ ማለት ነው። ይህን ኮፒ አድርጋችሁ ወስዳችሁ እንደምታደርጉት ክላውድ ኤአይ ላይ ትገባላችሁ። ክላውድ ኤአይ ላይ ትገቡና ክላውድ ኤአይ ላይ ቀጥታ ትገባላችሁ። እዚህ ጋር ሀሳቡን ኮፒ ታደርጋላችሁ። እዚህ ጋር ትራንስክሪፕቱን ኮፒ አድርጋችሁ ምንድነው የምታደርጉት? ክላውድ ኤአይ ላይ ትገባላችሁ። ክላውድ ኤአይ ላይ ዛኔ እንደምታደርጉት ኮፒ ያደርጋችሁትን እዚህ ጋር ፔስት ማድረግ ነው። በጣም ቀላል ነው። ዘን ምንድነው የምትሉት? እዚህ ጋር ታይም ስታምፑን ሪሙቭ አድርግልኝ ትሉታላችሁ። በሰዓት የተቆራረጠ ስለሆነ ሪሙቭ አድርግልኝ ትሉታላችሁ። ሌላ ምንም የምትሉት ነገር የለም። ሪሙቭ ታይም ስታምፕ ያን ካላችሁ በኋላ ምንድነው አፕሎድ ታደርጉለታላችሁ። ታይም ስታምፑን በሰዓት የተቆራረጠው ምን ያደርግላችኋል? ሪሙቭ ያደርግላችኋል። ዘን ሪሙቭ ካደረገላችሁ በኋላ ምንድነው የምታደርጉት? ቀጥታ በእንግሊዝኛ የተጻፈውን ኮንተንት ወደ አማርኛ እንዲያወስድላችሁ ወዴት ትወስዱታላችሁ? ወደ ጀሚናይ ኤአይ ቱል ቀጥታ ምን ታደርጋላችሁ? ኮፒ ፔስት አድርጋችሁ መውሰድ ነው የሚጠበቅባችሁ።
ምናልባት ሪሙቭ እስከሚያደርግ ትንሽ ደቂቃ ሊቆይ ይችላል። መጠበቅ ነው። በእንደዛ አይነት መልኩ በቀላሉ መስራት ትችላላችሁ። ዜሪስት አያችሁ ሙሉ ለሙሉ ምን አደረገላችሁ? ታይም ስታምፑን ሪሙቭ አድርጎ ምን አደረገላችሁ? በፓራግራፍ ሰጣችሁ። እዚህ ጋር እንደምታዩት በፓራግራፍ ሰጣችሁ ማለት ነው። ዘን በፓራግራፍ ከሰጣችሁ በኋላ ምን እንደምታደርጉት ቀጥታ ይሄንን ኮፒ ታደርጉታላችሁ። ኮፒ ታደርጉታላችሁ። ቅድም እንዳሳየዋችሁ ምን ማድረግ ነው? ኮፒ አድርጋችሁ ወደ ትሄዳላችሁ፣ ወደ ጀሚናይ ትሄዳላችሁ፣ ወደ ጀሚናይ ትሄዳላችሁ። ጀሚናይ ኤአይ ቱል ትሄዳላችሁ። ጀሚናይን ከከፈታችሁ በኋላ ኮፒ ፔስት ማድረግ ነው። ምንም የተለየ ነገር የለውም። ከዛ ላይ ኮንተንት ብላችሁ ከዚህ ከክላውድ ላይ የሰጣችሁን ኮንተንት ኮፒ አድርጋችሁ ወስዳችሁ ወዴት ነው የምትወስዱት? ጀሚናይን ከፍታችሁ ጀሚናይ ኤአይ ቱል ታውቁታላችሁ መቼም አብዛኞቻችሁ። እዛ ላይ ከገባችሁ በኋላ ፔስት ማድረግ ነው። ዘን ፔስት ካደረጋችሁ በኋላ ምን አድርግልኝ ትሉታላችሁ? ትራንስሌት ወደ አማርኛ ቋንቋ ትራንስሌት አድርግልኝ። በእንግሊዝኛ ናሬት ማድረግ የምትችሉ ሰዎች እንደዛው መጠቀም ትችላላችሁ። በእንግሊዝኛ በደንብ ታፍ የሆናችሁ ሰዎች በእንግሊዝኛ ናሬት ማድረግ ትችላላችሁ። ግን ሞር በእንግሊዝኛ ቋንቋ ይልቅ አማርኛ ቋንቋ ለእኛ በደንብ ይቀለናል። ስለዚህ ምን ታደርጋላችሁ? ወደ አማርኛ ቋንቋ ትራንስሌት አድርግልኝ ትሉታላችሁ። ትራንስሌት ቱ አማሪክ ላንጉጅ ወደ አማርኛ ቋንቋ ቀይርልኝ ካላችሁ በኋላ አፕሎድ ታደርጋላችሁ። አያችሁ ሙሉ ያመጣላችኋል። መግቢያው ላይ በፈጠራችሁት የአእምሮ ውጊያ ይላል። ስለዚህ ቀጥታ እናንተ እንደዚህ አይነት በቃ ምንም አይነት ኮንተንት ከራሳችሁ ክሬት ማድረግ አይጠበቅባችሁ። ከዩቲዩብ ላይ ደስ የሚላችሁን ኮንተንት ትሄዳላችሁ፣ ሾው ትራንስክሪፕት ትላላችሁ። ትራንስክሪፕት ከወሰዳችሁ በኋላ ኤአይ ቱል በመጠቀም እንደዚህ ወደሚነበብ ነገር ታመጡታላችሁ ማለት ነው። ስለዚህ ቀጥታ ምንድነው የምታደርጉት? ይሄንን ለምሳሌ እኔ ዩቲዩብ ቻናል ላይ እዚህኛው ዩቲዩብ ቻናል ላይ ቅድም ያሳየኋችሁ ላይ የማደርገው ቪዲዮ የምሰራው እንደዚህ በማድረግ ነው። ቀጣይ ምን አደርገዋለሁ? የመጣልኝን አነባዋለሁ ማለት ነው። በተረጋ አሪፍ በሆነ ቀልጠፍ ባለ አማርኛ ታነቡታላችሁ። አማርኛ ነው፣ ምንም ነገር አይከብዳችሁም። በእንግሊዝኛ ናሬት ማድረግ የምትችሉ ሰዎች በእንግሊሽ ላንጉጅ መቀጠል ትችላላችሁ። ግን በአማርኛ እንደዚህ ናሬት ማድረግ የምትችሉ ሰዎች ቀጥታ ይሄን ማንበብ ነው የሚጠበቅባችሁ። ይህንን ካነበባችሁ በኋላ ምንድን ነው የሚጠበቅባችሁ? የሆነ ምን ማድረግ ነው? ኢሜጅ ፍሪ የሆኑ ኢሜጆችን ከየት አገኛለሁ? በነገራችን ላይ ቀላል ከሆነላችሁ በራሳችሁ ቪዲዮ ቀርጻችሁ ምንም ሳውንድ የሌለው ቪዲዮ ቀርጻችሁ ማስገባት ትችላላችሁ። ግን እናንተ ሌላ ተጨማሪ ስራ ስለሚሆንባችሁ ስቶክ ቪዲዮዎች፣ ፍሪ የሆኑ ቪዲዮዎችን ከየት አገኛለሁ፣ ኢሜጆች ከየት አገኛለሁ ብላችሁ የምታስቡ ከሆነ እኔ ልጠቁማችሁ። የት ታገኛላችሁ? ለምሳሌ ፒንተረስት ዶት ኮም ላይ ትገባላችሁ። ፒንተረስት ዶት ኮም ላይ ብትገቡ ፍሪ የሆኑ ኢሜጆች ቪዲዮዎች አሉ። ፍሪ የሆኑ ኢሜጆች ቪዲዮዎች አሉ። ቀጥታ ምን ማድረግ ነው? ከነኛ ላይ መውሰድ ነው። ለምሳሌ ፒንተረስት ላይ ገባው ስለ ለምሳሌ ስቶሪያችሁ ስለ ላቭ ከሆነ ላቭ ስቶሪ ከሆነ ላቭ ብላችሁ ሰርች ብታደርጉ በጣም ነፍ ኢሜጆች ያመጣላችኋል። በጣም ብዙ ኢሜጆች ያመጣላችኋል ማለት ነው። ያችሁ ምናልባት የቲክቶክ 9/16 ስለሆነ 16/9 ትሉታላችሁ። ለዩቲዩብ አመች እንዲሆንላችሁ 19/9 ሬሾ ብላችሁ
16 በ9 ሬሾ አድርጋችሁ ለዩቲዩብ ኮንተንት አመቺ እንዲሆንላችሁ ሰርች ታደርጉታላችሁ ማለት ነው። በጣም ብዙ ኢሜጆችን ያመጣላችኋል። አያችሁ፣ በጣም ብዙ ኢሜጆችን ያመጣላችኋል ማለት ነው። ከነኚህ ውስጥ ምንድን ነው የምታደርጉት እናንተ? ዳውንሎድ ማድረግ ብቻ ነው የሚጠበቅባችሁ። ዳውንሎድ ማድረግ ያችሁ እንደዛ አይነት አሪፍ ለከቨር የሚሆኑ ኢሜጆችን ፍሬ ናቸው። ምንም አይነት ኮፒራይት የለባቸውም። ቀጥታ እነኚህን እንደምታደርጉት ሴቭ አድርጋችሁ እንትን ማለት ነው። ምናልባት እንዴት እንደሚሰራ ፒንተረስት እንዴት እንደሚሰራ ዩቲዩብ ቻናል አሁን ንጋት ዩቲዩብ ቻናል ላይ እንትን ብያለሁኝ፣ ቪዲዮ ሰርቼበታለሁ። እዛ ላይ ዲቴይሉን ገብታችሁ ማየት ትችላላችሁ። ግን ለምሳሌ ይችን ኢሜጅ መውሰድ ከፈለጋችሁ ላይ ክሊክ ታደርጉና ክሊክ ካደረጋችሁ በኋላ በእንደዚህ አይነት መልክ ይመጣላችኋል። ራይት ክሊክ አድርጋችሁ ሴቭ ኢሜጅ አስ የምትለዋል ምን ማለት ነው ሊንኳን መውሰድ ነው። ሴቭ ኢሜጅ አስ የምትለዋ ላይ አንድ ጊዜ ክሊክ ታደርጋላችሁ። እንደዛ ካደረጋችሁ በኋላ ወደ ፒሲያችሁ ወይም ወደ ስልካችሁ ሴቭ አድርጉት ይላችኋል። እናንተ ሴቭ ማድረግ ነው በቃ። ያችሁ በቀላሉ ፍሪ የሆኑ ቪዲዮዎችን አገኛችሁ ማለት ነው። ፍሪ የሆኑ ቪዲዮዎችን አገኛችሁ። ቀጥታ ምንድነው የምታደርጉት? ይሄንን ኢሜጅ አገኝታችኋል። ዩቲዩብ ሪካርድ ያደረጋችሁት አውዲዮ አለ። ያንን ቀጥታ ይዛችሁ ሄዳችሁ ወዴት ነው የምትወስዱት? ካፕከት ላይ ወስዳችሁ አፕሎድ አድርጋችሁ ኮምባይን አድርጋችሁ ቀጥታ ቪዲዮ ሰራችሁ ማለት ነው። ያንን ዩቲዩብ ቻናላችሁ ላይ ፖስት ማድረግ ብቻ ነው። ዩቲዩብ አውቶሜሽን ሀሳቡ ይሄ ነው። ሌላ የተለየ ነገር የለውም። ወይም ፌስለስ ቻናል ማለት እንደዚህ ነው። ስለዚህ በቀላሉ የራሳችሁን ገቢ መስራት ትችላላችሁ። የሌላ ሰው ቪዲዮ ስክሮል እያደረጋችሁ ጊዜያችሁን፣ ሰዓታችሁን ማግኘት ያለባችሁን ነገር ሳታገኙ ከምታልፉ ዛሬውኑ ጀምሩ። እኔም እንደምታዩት አዲስ ዩቲዩብ ቻናል ፌስለስ ዩቲዩብ ቻናል ጀምሬያለሁ። እንደምታዩት 10 ሰብስክራይበር ብቻ ነው ያለው። 5 ቪዲዮ ነው ያለው። አሁን በቅርብ ሰዓት የከፈትኩት ዩቲዩብ ቻናል ነው። ሰብስክራይብ እያደረጋችሁ አበረታቱኝ። ያኛውንም ቻናሌን ሰብስክራይብ እያደረጋችሁ አበረታቱኝ። በቀላሉ ዩቲዩብ አውቶሜሽን ይሄን ይመስላል። ከዛሬ ክረምትን በፍጹም የሌሎች ቪዲዮዎችን ስክሮል እያደረጋችሁ በማየት ጊዜያችሁን እንዳታሳልፉ። በተለይ ቲኔጀሮች፣ ተማሪዎች እንደዚሁም መምህራን በጣም ብዙ ጊዜ ይኖራቸዋል ክረምት ረፍት ስለሆነ። ሌሎቻችንም ማታ የሰው ቪዲዮ ስክሮል እያደረግን ጊዜያችንን በፍጹም ማጥፋት የለብንም። ማግኘት ያለብንን ነገር ማግኘት ያለብን። ማንኛውም ሰው ሌሎች ሰዎች የሰሩትን ስራ እኛ መስራት በፍጹም አያቅተንም። በነገራችን ላይ ሁሉም ሰው የራሱን ኮንተንት ከራሱ አይምሮ ፈጥሮ ክሬት አድርጎ አይደለም የሚያመጣው። የሌላ ሰው ሀሳብ አይቶ የሌላ ሰው ቪዲዮ አይቶ ያንን ነው ከራሱን ሀሳብ ትንሽ ጨምሮ ላይ ጨምርም ይችላል ቀጥታ ኮፒ አድርጎ የሚሰራው። ማንም ሰው እዚህ ምድር ላይ ከየትም የሚያመጣው ነገር የለም ማለት ነው። ስለዚህ ሁላችንም እንችላለን። ሁላችንም ከቻለ ደግሞ ሁላችንም ማግኘት አለብን። በዚህ ክረምት አዲስ ለውጥ አምጥተን የራሳችን ነገር እንስራ ነው የምለው። ዩቲዩብ ቻናሌን አዲስ የከፈትኩትን ሰብስክራይብ እያደረጋችሁ አበረታቱኝ። ይህኛውን ቻናሌን ሰብስክራይብ እያደረጋችሁ አበረታቱኝ። ይህን ይመስል ነበር የዛሬ ቪዲዮአችን። እንደምትወዱት አልጠራጠርም። ቻናልን ሰብስክራይብ፣ ላይክ፣ ኮሜንት ማድረግ አይረሳም። የኖቲፊኬሽኑንም መጫን አይረሳም። አዳዲስ ቪዲዮዎችን በምለቅ ሰዓት እንዲደርሳችሁ ማለት ነው። አመሰግናለሁ።